ዛሬ አባድስ ነገር መጥቻለሁ። ሲጦታ አለኝ። ማን የላከልኝ? ማን የገዛልኝ? ማን ያመጣልኝ? እስከ አብራችሁ እስከ መጨረሻ አዳምጡት። ጁማ ሙባረክ። መልካም ጁማ ብያለሁ። ዛሬ ጁማ ነው። ያው ምሳ በልተን ደስ በሚል ሁኔታ አሳልፈናል። አልሐምዱሊላህ። እንግዲህ ለሁላችሁ መልካም ጁማ ብያለሁ። እንግዲህ እናንተንም አላህ በሰላም በደስታ በፍቅር ለሀገራችሁ አብቅቶ በቤታችሁ ፋህ ቢላችሁ ከባለቤታችሁ ጋር ከወልጆቻችሁ ጋር የምትደሰቱበትን ቀን አላህ ቅርብ አደርግላችሁ ይላችኋል ውዲቶቼ። በመቀጠል ደግሞ ለሚሰጡኝ ኮሜንት ለሚሰጡኝ አስተያየታችሁ በጣም ነው እኔ እንደ ቃላት የለኝ እውነት ለመናገር። በተለይ ስደት ተነስቻለሁ ብዬ በለቀኩትን ቪዲዮ ብዙ ልጆች ደውላችሁ ተይቅርብሽን እኛም ያወጣነው እግረን ተይስኪማ ያወጣነው እግረን መልሰን እናስገባበት እንትን ተይ ሊና ተይ ጡት የጠባች ነው በነገራችን ላይ እና ብቻ ከባድ ነው። እኔ ስደት ወድጄው አይደለም፣ ያው ብዙ ነገሮች አሉ አውቃለሁ። ብቻ እኔ አሁን 7 ዶላር ስንት ብር ይሆናል የምትሉኝ? 7 ዶላር ያው ዩቲዩብ የራሱ ይቆርጥበታል። 10,000 ብር 11ም 12ም የሰጣችሁ ቀን አለ ማለት ነው። ግን ያው ይሄ ወር እንዳያመልጠኝ 7 ዶላር ይሞላልኝ። ይሄ ወር ካለፋ የሚቀጥለው ወር ነው አስቦ የ2 ወር አድርጎ ነው የሚሰጣችሁ። ስለዚህ ቪዲዮን ባያምራችሁ ባያስደስታችሁ ከፍታችሁ ተውት ማለት ነው። እና በመቀጠል ደግሞ ያው ከጭቃ ወደ ቀለም ስገባ ያው ፊቴ ራሱ ብራና መጣ ማለት ነው። በነገራችን ላይ እኔ ምንም ነገር እኔ ከረን ዝም ብዬ ኖርማል ነው ቪዲዮ መቀርጸው እንጂ እንደሚያሳምር ምናምን እኔ ቪዲዮ እንትን አይደለም። ስለዚህ አላህ የሰጠኝን ፊቴን ምንም ነገር አልጨምርበትም። አትኩል ራሱ እንትን አልቀባም ማለት ነው። እኔ ለዩቲዩብ ብዬ አይደለም። እና በመቀጠልን ያው ቪዲዮም ደግሞ ኤዲት ብዙ ነገሮችን መላቅ ነገሮች አሉስ። ግን እናንተም አላህ በረካ አድርጋችሁ ከነ ሚናሚኑ ቪዲዮ ቀርጻለሁ እለቀዋለሁ። እናንተም ታዩልኛላችሁ። እንግዲህ አላህ እናንተንም እድሜ ያርዝምልኝ ማለት ነው። አላህ የልታሰበው ርስቅ ይስጣችሁ። ዛሬ ጁማ ነው። አሚን በይዱ። ለኔም ይስጠኝ። ከዚህ ሚዲያ አሪቆኝ እኔ እንጃ ብቻ ከዚህ ሚዲያ ወየው እውነት ለመናገር ሁሌ ማገኘውን እንትን በቃ ከሱ ጋር እንትን የሚለውን እንትን ብቻ እኔ እንጃ አንድም ቀን አልደሰተበትም። ምክንያቱም ከዲናችን አንፃር ማለት ነው። እና አላህ ሰው ይውደዳችሁ። እውነት ለመናገር ከብዙ ነገሮች ብዙ ሰው ሰጥቶኛል። አልሐምዱሊላህ ብዙ ሰው ወዳጅ ሰጥቶኛል። እናንተንም አላህ ይውደዳችሁ። ያው ውስጣችሁ ክፍ ከሌለው ውስጣችሁ መልካም ነገር የምታስቡ ሰዎች ካላችሁ እውነት ለመናገር መልካም ነገር መልካም ሰው ይሰጣችኋል። ልኮትልሽ እና አይፎን ተገዛልኝ ስልክ አይፎን ተገዛልኝ ስልክ ያልኳችሁ ነበረ። ይሄ ሁላችሁም ብዙ ጊዜ አትገዢም እንዴ? ምን ነው የሚሰሪበትን ለኤርፎን የሚያቀያቅተሻል እንደ የምትሉኝ ልጆች ነበራችሁ። አልሐምዱሊላህ ያው እንግዲህ የላሰባችሁትን ሰው በራሱ ጊዜ ይሰጣችኋል። ስጦታ ተሰጠኝ ከትላንት ወዲያ ነበር የተሰጠኝ። ግን በነገራችን ላይ ቪዲዮ ማልሰራው አንዳንድ ሰው ያው ስጦታ እንትን ሲል ቪዲዮ ሊሰራም አይፈልግም። ግን ያው ልጅቷ አመጣታለሁ በቪዲዮ እቺ የሰጠችኝ ልጅቷ ማለት ነው። ዩቲዩብ አላት። ያው በሳቱ ቪዲዮን እንሰራ አልተመቻቸንም። በዛ ኢንተርኔት ትላንት እንሰራለው ብዬ ትላንት እንግዳ መጣብኝ አልተመቻቸኝም ማለት ነው። እና እስኪ በነገራችን ላይ ያው ብዙ ጊዜ ያው እኔ አምጡልኝ አርጉልኝ ሌላችሁ እኔ እንትን እንደዚህ አይነት ነገር እንትን ይላለሁ ይፈራለሁ። በፊት እንደውም ስልክ ብያችሁ ነበር የጠየቃችሁኝ ልጆች ነበራችሁ። ግን እኔ የፈለኩትን ስልክ አላገኘሁትም። በቃ ከዙ ለሱ የሰበሰብኩትን ብር ደግሞ ቤቴን ቀለም አስቀባውበት ማለት ነው። ቢስሚላህ እቺ የስልኳ እንትን ናት እንትን የምትገባበት አያቻት። እቺ ደግሞ ማይኳ ናት። ሰው ይውደዳችሁ። እኔ የሆነ ለመናገር አላቃትም። እቺ ልጅ ሶማሌ ሀገር ነበረች የምትኖረው። ከዛ
እኔ አንድም ቀን ኤርፎን ተጠቅሜ አላውቅም። ይሄ አጠቃቀም ራሱ አላውቅም ነበረ። አሳየችኝ ማለት ነው ልጅቷ። አያችሁት? ከዛ ይሄ ያለው እቺ ደግሞ የአይፎን ናት። ኢንሻአላህ አላህ ሀብታም ሲያደርገን አይፎን እንገዝተን። እቺ የአይፎን ናት። አይፎን ስልክ ማለት ነው። አያችሁት? ግን እናንተ ጋር ስንት ነው? በነገራችን ላይ እዚህ ሞልቷል። ግን ከዚህ ከእንትን ከሚታረጉ እዛ ነው የሚሻለው። እኔ እውነት ለመናገር እዚህ ብር ካላችሁ ሁሉም ነገር ሞልቷል። አሁንም አምጡ የሚላችሁ ነገር ቢኖር ካላጣ እንደገና ውሃ ማሞቂያ ስልኮች። አሁን ስልክ ኢትዮጵያ ሞልቷል። እንደ ኢትዮጵያ እንደ አረብ ሀገር ስልክ አታገኙትም። እዚህ ቢሰበር ቢወድቅ የዛ ሀገር ስልክ ይቆያል። እንደ ተሰበራ አይቆዩ እንትን እንደሰበራ እንትን አይለም። አሁን የዚህ ስልክ ቢትገዙትም ቢወድቁ ራሱ ቢሰበር ራሱ ወዳው ነው ስክሪኑ የሚፈሰው ማለት ነው። የዛ ስልክ ይቆያል። ካገኝ እንትን ካመጣችሁ ስልክ ብዙ ሀብጡ ለቤተሰብ ስጦታም የሚሰጡትን ስልክ ግን የዚህ ታች እስከ ጊዜ ነው እንጂ አያገለግላችሁም። እንደገና ደግሞ እንትን ለስልኮች የሚጠቀማችሁ ነገር ከዛ ሌላ ነገር እውነት ሂቃ ነገር ምንጣፍ ነገር እዚህ ሞልቷል። ምንም ነገር አታምጡ። ፌርሙዝ ራሱ ቆንጆ ፌርሙዞች አሉ። የዛ ፌርሙዝ የምታመጡትን ፌርሙዝ ዝም ብሎ ለጊዜ ነው እንጂ እዚህ ቆንጆ ፌርሙዞች አሉ። እቃዎች ቆንጆ ፌርሙዞች አሉ። ከዛ የምታመጡትን እቃ ካላጣ እንደገና ይሄ ውሃ ማሞቂያ አሉ። ሌሎች እንደዚህ ስልኮች እንደገና ዩቲዩብ የምትጠቀሙበትን እንትን ካላችሁ ይሄ ለዩቲዩብ የሚጠቀሙት ማይኮች እንደዚህ አይነቶች ቀላል ነው። ይሄ ራሱ አታምጡት። ይሄን ሰብሰብ አድርጋችሁ በሆነ ነገር አስገብታችሁ አምጡት። እንደዛ ነው። ስልኮች በተለይ ስልኮች ይዛችሁት ነው ይጠቅማችኋል። እንደገና ብዙ ሌላ ነገር ብዙ መታምጡ። እዚህ ሁሉ ነገር ሞልቷል። በተለይ የቱርክ ምንጣፎች ቆንጆ እቃዎች